የኢትዮጵያ ቤተ እስራኤል ወላጆች ኢትዮጵያ እያላችሁ እያለን ልጅ እንወልዳለን፣ እናሳድጋለን፣ እንከባከባለን፣ ባህላችን ማልበስ፣ ማጠጣት፣ መዳር፣ መኳል፣ ማጫ መስጠት፣ ወግ ማድረግ እንዲያይ ከአባትነት ከእናት ወይም ከሚታ ከወላጅ የሚጠበቀውን ነገር እያደረገ የመጣ ህዝብ እንደሆነ የሚካድ አይደለም። ብሎም ኢትዮጵያ ሃይማኖታቸውን ጠብቀው የነበሩ ቀደምት አባቶቻችን ሃይማኖቱን ሽሮ ለቆ ወደ ሌላ እንዳይሄድ ጋራ እየወጣ ቁልቁለት እየወረደ ሸንተረር እየተሻገረ በባዶ እግሩ ትውልድ ሲያስተምር የነበረው ያን ቅዱሱ ህዝብ ትውልዱን መርቶ የሀገር ገብቷል። በእነዚያ በአባቶቹ ቅዱስና እየተመራና እየተጠበቀ ያደገው ትውልድ ሌላኛው ግን ከዚህ የገባው ምንድን ነው እየሰራ ያለው? ትውልዱን እየተከላከለ ነው። ለትውልድ በትውልድ ላይ የመጣው አደጋ እየመጣ ያለው አደጋ እስካሁን የነበረው አደጋ ቀጣይ ያለው አደጋ ይታየዋል፣ ታይቶታል፣ ይቆረቁረዋል፣ አይቆረቁርም። ይሄ አደጋ ነው። ይሄ ችግር ነው። ይሄ መከራ ነው። አንደኛ ያለ ምህረት የሚገል ገዳይ አለ። ደስ ባለው ጊዜ የሚገል እንግዲህ ገዳይ ስል ምናልባት ሁሉን እስከሚጨርስ ሁሉን የሚጨርስ ጨራሽ እስከሚመጣ ከሆነ ያኔ ከሆነ ይሄ ሌላ ነገር ነው። ያስተሳሰብ መከራ ነው። ጅማሬው የሚሆነው እስካሁን እየሆነ ያለው የመጣው ሰው ገሎ ካልተጠየቀ ሰውን ገሎ ካልተጠየቀ አንድም ሰው ገሎ እንኳን ይህን ከ14 በላይ ሰዎችን አጥተን 14 ገዳዮች አለመጠየቃቸው ይቅርና አንድ ሰው ተገሎ ያን ገዳይ ካልተጠየቀ ምንድነው ምክንያቱ? ምክንያቱ ምንድነው? ሌላ ገዳይስ ሊኖር አይደል ብሎ የመባነን እድል ወይም ህሊናዊ ግዴታ፣ ሞራላዊ ግዴታ፣ የወላጅ ኃላፊነት፣ የማህበረሰብ ኃላፊነት ነበር። ያን ስላልሆነ እየቆጠረ መቀጠል ሆነ። እየቆጠረ መቀጠል በሆነ ጊዜ በደም ፍላት በሞቅታ ዋይ 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 ጫው 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 ይላል። በሁለተኛው ቀን ይደነዝዛል፣ ይቀዘቅዛል። ሌላ መከራ እስከሚመጣ ቁጭ ብሎ ይጠብቃል። ቁጭ ይጨልጣል። አዎ ይጨልጣል። ምንም ነገር የለም። እዛ ደግሞ መከረኛው አንዱ ሲወድቅ እንዲሁ ይሄንም እኮ የሚያደርገው ሰላማዊ ሰልፍ የሚወጣው ወጣቱ ወላጁ አይወጣም። ወጣት ይፋለማል። መከራው በወጣት ላይ ስለሆነ ያለው ማለት መከራው ግድያው በወጣት ላይ ስለሆነ ያለው ወጣቱ አትግደለኝ፣ መኖር እፈልጋለሁ፣ ራሴን መተካት እፈልጋለሁ፣ መኖር እፈልጋለሁ፣ አትግደሉኝ፣ አትደብድቡኝ፣ በሐሰት ቲክ አትክፈቱብኝ፣ ወይም ወንጀለኛ አይደለሁም፣ አትደብድቡኝ፣ አታግልሉኝ፣ ዘረኝነት አይኑር ብሎ ይታገላል። ወላጅ የተባለው አካል ይሄ ውድቀት ነው። ይሄ ውድቀት ነው። ተቀበሉት አትቀበሉት ውድቀት ነው። ስለዚህ ከውድቀታችን ተነስተን እንቁም። ከውድቀታችን ተነስተን ስለ ትውልድ አምላክ ተነሱ፣ ተሰባሰቡ፣ እንሰባሰብ፣ እንምከር። ህጉ ከለላ እንዲሆነን የሚያደርግ ስራ እንስራ። በትውልድ አምላክ የኢትዮጵያ ቤተ እስራኤሎች በትውልድ አምላክ የሃይማኖት አባቶች በትውልድ አምላክ
የኢትዮጵያ ቤተ እስራኤል ወላጆች በትውልድ አምላክ ይስራልን። ይስራ። በቃ አሁን በባለፈው በሞቱት ልጆች ነጮች አወገዙ። ምን አሉ? የኛው ደንዝዞ ፈዞ ዝም አለ። አሁን ተረሳ። በቃ የለም ምንም። በእርግጥ ምንም ያደረገ ነገር የለም። ተረሳ ብቻም ሳይሆን ምንም የተደረገ ነገር የለም። ሰላማዊ ሰልፉም የተወሰኑ ወጣቶች ናቸው። ነጮች አንዳንድ እግዚአብሔር ያኑራቸው ተረባረቡ፣ ዝም አለው። በቃ አሁን ድንዛዜ ላይ አሁን መፍዘዝ ውስጥ ነው ያለው። ይሄ ምን አይነት ነው? ሀገሪቱ እኮ የሰለጠነች ናት። ሀገሪቱ እኮ ነገን አሻግራ ቀድማለች እኮ። በአስተሳሰብ ቀድማለች እኮ፣ ሂዳለች። በአስተሳሰብ ነጥቃለች እኮ። በአስተሳሰብ ከነጠቀች ሀገር እኮ ነው እየኖርክ ያለው የኢትዮጵያ ቤተ እስራኤል። በጣም ከረቀቀች ነጥቃ ከሄደች እየሮጠች ካለች በአስተሳሰብ በስልጣኔ እየሮጠች ካለች ሀገር ውስጥ እኮ ነው ያለው። እስኪ ትንሽ ብዙም ባይሆን ትንሽ በቃ እንደው አለ አይደል፣ ብዙ ሳይሆን ትንሽ ተሰባሰቡ፣ እንሰባሰብ። ምክንያቱ ምንድነው? የእስራኤል ፍርድ ቤት የልጆቻችን ገዳዮች ነፃ የሚለቀሙት ምንድነው? ነፃ ምክንያቱ ምንድነው? የድመት የውሻ ነፍስ በሚከበርበት ሀገር እንስሳትም ነፍስ አለውና መብታቸው መጠበቅ አለባቸው፣ አላግባብ መገደል የለባቸውም ተብሎ ሚኒስተር ተቋቁሞ ባጀት ተመድቦ የእንስሶች መብት በሚከበርበት ሀገር ላይ መኪና ሲያሽከረክር ድመት የገጨ ውሻ የገጨ አንድ አሽከርካሪ ፍርድ ቤት ቆሞ በሚቀጣበት ሀገር ላይ የኢትዮጵያ ቤተ እስራኤል ወጣት ቅንጥስ ሲለግላጋው ራሱን ሳይተካ አንድ ባለጌ ነፍሰ በላ ገዳይ ሲገለው ፍርድ ቤት መዝገብ ደፍኖ ዝም የሚልበት ምክንያት ምንድን ነው? ይሄ ያላመመው ህዝብ እንደ ህዝብ ሊባል ይችላል? አይቻልም። ትውልዱን እያመጣ ወደዚህ ምድር እያመጣ ትውልዱን ለነጣቂ እያስነጠቀ የሚሄድ ነገ በታሪክ ተወቃሽ ነው። ምንድን ነው መድኃኒቱ? ምናልባት አሁን እንደዚህ ስናገር ምን ያደርግ ምን እናደርግ፣ ብዙ የምታደርገው ነገር አለ። ብዙ ተሰብስባ መጀመሪያ በዚህ ውስጥ ያለውን ቆሻሻ ማጽዳት የመጀመሪያው ስራ። በዚህ ውስጥ ያለው ቆሻሻ ዝም ብሎ ባነጋገር ባናኗር ስንኖር በነበር ጎንደር፣ አለፋ፣ ጎጃም የሚል የደንቆሮ አስተሳሰብ ይሄ ትግሬ ነው፣ ይሄ አማራ ነው፣ ይሄ እንደዚህ ነው የሚለው ቆሻሻውን አስተሳሰብ እዚህ ውስጥ መጀመሪያ አጥቦ ማውጣት፣ እጠብ አውጣ። ይሄ ቆሻሻ ሐሳብ ነው። በዚህ በተቀደሰች ሀገር እንደዚህ አይነት ቆሻሻ ሐሳብ አይጠቅምም፣ ቦታ የለውም። ሀገሪቱን አታርክስ በዚህ አይነት ቆሻሻ የሆነ ሐሳብ። እቺ ሀገር ቅድስ ሀገር ናት። በቆሻሻ ሐሳብ ይሄ ጎንደሬ፣ ይሄ ጎጃሜ፣ አለፋ፣ ይሄ ትግሬ እያልክ ፈጣሪ አዳም ብሎ የፈጠረውን አንድ የሰው ዘር በነበረበት በቋንቋው እየመደብክ በየፊናው በየሽኩናው በየመንደሩ የሚከፋፈል ወሬ አትንዛ። አንተ ቆሻሻ ነህ እንደዚህ የምታደርግ። በየትኛውም ኑር ስምህ አበበ ከበደ ዘለቀ ፈለቀ ሊሆን ይችላል። ጽዳ፣ ውጣ። አንተ ቆሻሻ ነህ እንደዚህ አይነት ሐሳብ ካለ ይህን አስተሳሰብ ማውጣት ማጠብ፣ ሰው ወደሚለው የኢትዮጵያ ቤተ እስራኤሎች ወደሚለው ውስጥ ተሰባሰብ። ከዚያ ሰው ሁነህ ትገኛለህ። ሰው እንደሆንክ ራስህን ታገኘዋለህ።
ፈጣሪ አንድ ፍጡር ብሎ አንድ አዳም ብሎ የፈጠረውን ፍጡር እኔ ይሄኛው እንደዚህ ይሄኛው እንደዚህ ብዬ መከፋፈል ምን ስልጣን አለኝ? ፈጣሪ ከፋፍሎ ያልፈጠረውን ብለህ አስብ። ሰው ሆነህ ስትገኝ ነገሮች በሙሉ እየሆኑ ያሉት ይታዩሃል፣ አይጋረዱብን። አሁን በአካባቢ ተጋርዷል። እዚያ ትሰባሰባለህ። ተሰባስበህ ነገሩን ስታጤነው ትውልድህ ያለው አደጋ ላይ እንደሆነ ትውልድ ያለው ከተጠመደ ቦምብ ላይ ተቀምጦ እንዳለ አስቀምጠው እንዳለ ይህን ትውልድ አምጥተህ ወስደህ ከተጠመደ ቦምብ ላይ አስቀምጠው እንዳለ ይረዳል። ሰቆቃው፣ ግፉ፣ መገደሉ፣ መታሰሩ ምኑ ይሄ የሆነ ቦታ ሂዶ የሚፈነዳበት ጊዜ ያነ ቦምብ ነው። ያን እንዳይሆን የሃይማኖት አባት ክብር ልብስ ለብሰህ ተሰባስበህ ቄስ ነህ ዳቲ ነህ በሰንበት ቀን አንድ ገጽ ማለት ያንን ምዕራፍ እያነበባችሁ ቄሱ ዳቲውን አይሰማ፣ ዳቲው ቄሱን አይሰማ። ይሄ መጽዳት አለበት ያስተሳሰብ። የሃይማኖት አባት፣ የሰላም አባት፣ የአርያ አባት፣ የምሳሌ አባት፣ የፍቅር አባት፣ የፍቅር ተምሳሌት ነው መሆን ያለበት። እውነቱን ነው የምናገረው። የአድማሱ መንግስቱ የሃይማኖት መሪ የትህትና፣ የርህራሄ፣ የፍቅር ተምሳሌ ነው መሆን ያለበት። እኔ ከሱ በልጣለሁ እሱ ከኔ አይደርስም የሚል አስተሳሰብ የሃይማኖት ዕውቀት የሌለው እንደኔ ያለው ቢያስብ ማሰብም የለበትም። ቢያስብ ክብደት ላይ ኖሮ ይችላል። የሃይማኖት አባቱ መጽሐፍ ገልጦ እያነበበ በግዕዝም በዕብራይስጥም በአማርኛም እያነበበ አንድ አባት የሃይማኖት አባት ያልሆነ ሰው የሚያስበውን እሳቤ ካሰበ ከሌሎችን ይበልጣለሁ የሚል ወደዚህ እሳቤ ካሰበ ይሄኛው ቄስ ነው ይሄኛው ዳቲ ነው ከተባባለ ምን የሃይማኖት አባት መጣ? ምን የሃይማኖት መስፈርቱ እኮ ትህትና ነው። ለሃይማኖት አባት መስፈርቱ ነገሮችን ለፈጣሪ መስጠት ነው። መስፈርቱ ለሚመራው ህዝብ የፍቅር ተምሳሌት መሆን ነው። ቅድም እንዳልኩት ምሁር እስክሪብቶ ዛሬ እስክሪብቶ ሁሉም ይለከልካል አይደለም? የሰው ልጅ ነፍስ ያለው ቡባ ይሄ ምንድነው? የቴክኖሎጂ ውጤት ስንት ነገር እንደሚሰራ ታውቃለህ? ነፍስ የሌለው ማለት ነፍስ ተሰጥቶ ተፈጥረህ ይቅርታ ነፍስ ተሰጥቶ ተፈጥረህ የሮቦት ያክል መስራት ይገባ ነው። ስለዚህ እንሰባሰብ በእርግጠኛ ነኝ ሌላ ችግር እስከሚመጣ እየጠበቅን ነው። ይብቃ ቀይ መስመር እናብጅ፣ ይብቃ የሚል ቀይ መስመር እናብጅ። ትውልድ ይዳን፣ የትውልድ አደጋ በቃ የሚል የዘረኛውን ፍርድ ቤት አድሏዊ ስራ ታርጌት ያደረገና በፖሊስ ተቋማት ውስጥ ሆኖ የኛን ወጣቶች እያሳደዱ የሚገሉ ገዳያን ላይ ትኩረት ያደረገ ሰላማዊ ንቅናቄ በህዝብ ደረጃ መጀመር አለበት። ለማን ስትል ቅድም እንዳልኩ ስለ ትውልድ ውሻ ልጇን ነጣቂ እንዳይነጥቅ እንደምትከላከለው ሌላም ለልጁ ጋራንት እንደሚሆነው ሁሉ ሰው ነህና በሰውነት አስተሳሰብ ተሰባስበን በትውልድ ላይ ያንዣበበውን አደጋ እንቀብሰው።
የዛሬው መልእክቴ ነው። ጆሮ ካለ ስማ፣ ህሊና ካለ አዳምጥ። እኔን አታዳምጥ። እየሆነ የመጣውን መከራውን አዳምጥ። እየሆነ የመጣውን ግድያውን አዳምጥ። ዘወር ብለህ መርምር። እኔ አንድ ግለሰብ ነኝ። የሚሰማኝን ስሜት ነው የምናገረው። እኔን ማዳመጡን ትተህ እየሆነ የመጣውን ድርጊት ወደኋላ ዞር አዳምጥ።